አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም በመዲና ጎዳና ላይ እየተንቀሳቀሱ እያለ ሰይዱና ዑመር ብን አልኸጣብ ረዲየላሁ ዐንሁ ያገኟቸዋል እና ከዛ ሲያገኟቸው ያ ዑመር አሰላሙ አለይኩም ወራህመቱላህ ብሎ ዘይሯቸው። በጣም ፈገግ ብለው በጣም በደስታ ሲዘይሯቸው የዛኔ ሰይዱና ዑመር ረዲየላሁ ዐንሁ ልባቸው ተነካሉ። በጣም ደስ አላቸው። በቃ ከዛ ምን አሏቸው? በጣም ከደስታ የተነሳ አንዳንድ ጊዜ ያው የምትወደውን ሰው እንደምትወደው እያወቀ ልትነግረው ትፈልጋለህ። በጣም መሐባው ሲጸና ምን አሏቸው? ያ ረሱላህ ሰለላሁ ዐለይሂ ወሰለም ወላሂ ኢኒ ለኡሂቡከ በአላህ ይሁንብኝ እኔ እወዶታለሁ አሏቸው ሰይዱና ዑመር ረዲየላሁ ዐንሁ። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ዑመር እስቲ አስብ ለምትለው ትወደኛለህ የምር አሏቸው። ወላሂ እወዶታለሁ። እንዴት ነው የምትወደኝ ሲሉ ከገንዘቤ በላይ እወዶታለሁ። እሺ ከቤተሰቤም በላይ እወዶታለሁ አሏቸው። እሺ ከእናት ከአባቴ ከልጆቼ ከሁሉ ነገር በአጠቃላይ እወዶታለሁ አሏቸው። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ ዑመር እንደው እስቲ ከነፍስ በላይ ትወደኛለህ አሏቸው። ሰይዱና ዑመር ረዲየላሁ ዐንሁ ግልጽ ሰው ነበሩ። መደባበቅ ማስመሰል ምናምን አያውቁም። ሐቅ ያመኑበትን ነገር ይናገራሉ ብያቸዋለሁ ከዚህም በፊት። ያ ረሱላህ ሰለላሁ ዐለይሂ ወሰለም ከነፍሴ በላይ እንኳን አልወዱትም አላቸው። ይከብደኛል ከነፍሴ በላይ መውደድ አላቸው። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ ዑመር ይህማ ከሆነ እኮ ኢማንህ አልሞላም አሏቸው። የእሳቸው ልጅ አብዱላህ ብን ዑመር ረዲየላሁ ዐንሁ ሲያወሩ ሲናገሩ ምን ይላሉ? ሰይዱና ዑመር ረዲየላሁ ዐንሁ ሄዱና ቁጭ ብለው ረጅም ሰዓት ማሰብ ጀመሩ። ወደ ሰማይ እየተመለከቱ ያነባሉ፣ እያለቀሱ አስቡ ረጅም ሰዓት። ከዚያ መጡና ያ ረሱላህ እኔ ወላሂ ከነፍሴ ከገንዘቤ ከንብረቴ ከሁሉ ነገር በላይ እርሱን አስበልጬ እወዳለሁ አሏቸው። ሰይዱና ዑመር ረዲየላሁ ዐንሁ ልጅ ምን ይላሉ? አባቴ እንደው እስቲ በአጭር ሰዓት ላይ ሐሳብን እንድትቀይር ያደረገህ ነገር ምንድነው ብዬ ስጠይቀው ሁለት ነገሮችን አሰብከዋል። አንደኛው ምንድነው? አላህ ሱብሓነሁ ወተዓላ ለኔ አዝኖልኝ ረሱላችንን ሰለላሁ ዐለይሂ ወሰለም ባይልክልኝ ኖሮ እኔ በጥመት ላይ መሞት ያልነበር እንዲህ አሉ። ሁለተኛ ደግሞ የቂያማ ቀን ሰዎች ሁሉ በሚጨናነቁበት ሰዓት ላይ ሁሉም ነፍሴ ነፍሴ በሚልበት ሰዓት ላይ እኔ በራሴ ልተማመን እችላለሁ እንዴ? በራሴ እንድብቃቃ የሚያደርገኝ ስራ አለ እንዴ ብዬ አሰብኩኝ። ከዚያ ከረሱላችን ሰለላሁ ዐለይሂ ወሰለም ውጭ መፍትሄ እንደሌለኝ ሳስብ የዛኔ የመጣሁና ነገርኳቸው ከሁሉ ነገር በላይ እንደምወዳቸው አሉ። ሱብሃን